በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የሲዝን መጨረሻ መሆኑን ላሳውቃችሁ ነው። እኛም ብራችን ምናምን ተቀባብለን ከክናን ወደ 7,333,000 ክላን ሰብስበን ነበረ። በሱም ወደ እንትን ሰብስበናል ወደ 500 ብር 25 ዳይመንድ እና እኔ ደግሞ ሶስተኛ ስለነበርኩ 25 ዳይመንድ ሰጥቶኛል በራሴ ለግል እና 50 ዳይመንድ ከዛ ብቻ ወስደናል። እና ከክላኑ ወጥቻለሁ። ምንም ተደጋጋሚ ጊዜ 7 ሚሊዮን 8 ሚሊዮን እየሆንን እያለቀ ስለሆነ ባለቀ ሰዓት ማንም ይጮህ ስላልቻለ ከክላኑ ወጥቻለሁ። ሌላ አዲስ ክላን ልቀላቀል አስቤያለሁ። እና ድሪም ድራፍት ደግሞ ተጀምሯል። እንደምትመለከቱት በ20 ዳይመንድ እስከ 30 ዳይመንድ የሚሰበሰብ እና ድሪም ፖይንቱን ደግሞ እንደምትመለከቱት ወደ 800 ድሪም ፖይንት መሰብሰብ ትችላላችሁ። እና ምንም ሌላ ምላችሁ ነገር የለም። እና ሜዳውን በተመለከተ ደግሞ በዳይመንድ እንትን ልሎም ወስኛለሁ። እና ላይቭም ደግሞ ከላይቭም እንትን አግኝተን ነበረ። እሱም ወደ 370 ብር ተቀብለናል። 9ኛ ነበረ በኔትወርክ የተነሳ እና ደግሞ የሚከባብዱም ልጆች አሉ አልዋሽም እኔ እና በጣም በአሁኑ ክላን ይደብራል። በሚቀጥለው ቪዲዮ ክላን እንዴት እንደምከፍቱ አሳያችኋለሁ። አሁን ግን በትንሹ ባጭሩ እናሳያችሁ ክላን እንዴት እንደሚከፈት ላሳያችሁ። እዚህ ጋር ለምሳሌ የክላኑ ስም ኢትዮጵያ ቢሆን ኢትዮጵያ ቢሆን እሺ ኢትዮጵያን ካም ቢሆን ያያችሁት ነው። ኢትዮጵያ ቶፕ አንትረስ አሪፍ የተሰበሰበ አሁን ለምሳሌ እዚህ ጋር ዝቅ ብላ 18,000 ምናምን ያለበት 19,000 ምናምን ያለበት ይቅርባችሁ። አሁን እዚህ ጋር ያያችሁ ነው ፍጥነቱ እንዴት እንደሞላ 49:50 ያሉት አሁን አንድ ሰው ነው እዚህ ጋር። አሁን አሪፍ ስብስብ ነው ይሄና እንደዚህ አሪፍ የሆነ ስብስብ ላይ ተቀላቀሉላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ። ደግሞም ነገ ኒውዮርክ ስፔሻል ኢቨንት ይመጣል። በሀገር ነው ፍራንስ ብትደርስ አሪፍ ነው እላችኋለሁ። እንዳትሸነፉ ወዳችኋለሁ። ቻው። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።